እንደምን ከረማችሁ እንደምን አላችሁ ሰላምታዬ እንደያላችሁበት ሀገር ሰዓት አቆጣጠር እንደዚሁም ይሄንን ቪዲዮ እንደምትመለከቱበት የሰዓት ልዩነት በያላችሁበት ይድረስላለሁ። ለማታውቁኝ አበባ ኃይሌ ነኝ። አማርኛ ነው ማስተምረው። ከዚህ በፊት ብዙ የሰራናቸው ቪዲዮዎች አሉ። እነሱ ቪዲዮዎች አይታችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ፣ ኮሜንት መጻፊያው ላይ አስተያየታችሁን ለጻፋችሁልኝ ሁሉ እጅግ በጣም አመሰግናለሁ። ወደዚህ ወደ ዘመን አማርኛ ቲዩባችን አማርኛ ቋንቋ ለመማር አዲስ የመጣችሁ ካላችሁ እንኳን ቤተሰብ ሆናችሁ ላለሁ። አዲስ ለመጣችሁት ከዚህ በፊት ቪዲዮዎች አሉ በጣም ያግዛችኋልና የቪዲዮቹ ሊንኮች ከዚህ ቪዲዮ ስር ተውላችኋለሁ። እየተመለሳችሁ እንድታዩ ጋብዛለሁ። ቪዲዮቹን አይታችሁ ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ኮሜንት መጻፊያው ላይ አስተያየታችሁ እንድትጽፉልኝ፣ ጥያቄ ካላችሁ ጥያቄ እንድትጽፉልኝ በአክብሮት ተጋብዛለሁ። ለዚህ ወደ ዛሬው ትምህርታችን እንሄዳለን። እንደምታዩት እንደዚህ አስተካክዬ መጥቻለሁ። ዛሬ የምንማረው ቁጥር 10 ቪዲዮአችን ነው። ከዚህ በፊት 9 ቪዲዮዎች ሰርተናል። አማርኛን ከመጀመሪያ ጀምሮ ከነ ድምጻቸው በጣም ብዙ በተለይ አማርኛ ለመጀመሪያ ጊዜ ለምትማሩ ሰዎች በደንብ የሚያግዝ ቪዲዮዎች ሰርተናል። ቅድም እንዳልኳችሁ የቪዲዮቹ ሊንኮች ከዚህ ስራ አስቀምጥላችኋለሁ። እየተመለሳችሁ እንድታዩ ጋብዛለሁ። ዛሬ እንደዚህ ጽፌ የመጣሁት አንደኛ ከረጅም ጊዜ በኋላ ነው የተመለስኩትና አማርኛ ፊደሎቻችንን ምን ያህል ተምረናቸዋል፣ ምን ያህል እናስታውሳቸዋለን የሚለውን ባዶ ቦታ ላይ የቀሩትን ፊደሎች እየሞላን ራሳችንን እንፈትናለን። ሁለተኛው ደግሞ አማርኛን ለመጀመሪያ ጊዜ ለሚያነቡና ለሚጽፉ ወይንም ቤታቸው ሲወራ ይሰማሉ ግን አንብበውና ጽፈው ለማያውቁ ተማሪዎች የአማርኛውን ድምፁ እንዲመጣላቸው ለማድረግ ነው። እነሱን ለማገዝ ነው የጻፍኩት። ስለዚህ ወደ ትምህርታችን እንሄዳለን ነው። እስቲ አብራችሁ ነው ታዲያ የምትመልሱት። ይሄ የአማርኛ ቋንቋ የመጀመሪያው ፊደል ሀ ነው። ስለዚህ ይሄ ሀ ነው። እዚህ ጋር ምን ይመስላችኋል? ሁ አላችሁ። ቀጥሎስ ሂ፣ ሃ፣ ሄ፣ ህ፣ እዚህ ጋር ሆ። ይሄስ እዚህ ጋር ሉ ነው ያለን። ይሄ ምንድነው የሚሆነው? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይሄኛውስ ሀ፣ ሁ፣ ሂ፣ እዚህ ጋር ሃ፣ ሄ፣ ቀጥሎ እዚህ ጋር ምንድነው? ህ፣ እዚህ ጋር ደግሞ መ፣ እስቲ ሙ አላችሁ። እዚህ ጋር ደግሞ ሚ፣ ከዛ ይሄ ምንድነው? ማ። እስቲ እዚህ ጋር ምንድነው? ሞክሩ። ሜ፣ ም፣ ሙ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በደንብ እያያችሁ ስና ሶ አንድ አይነት ነው የሚመስሉት፣ ግን የስ እግር በዚህ ጋር ነው፣ የሶ እግር መሀል ላይ ነው። እሺ እዚህ ጋር ደግሞ ሩ ነው ያለን። ምንድን ነው የሚሆነው? እዚህ ጋር ረ፣ ሩ፣ ሪ፣ ራ፣ ሬ፣ ረ፣ ሮ፣ ሰ፣ ቀጥሎ ምንድን ነው? ሱ፣ ሲ፣ ሳ። እሺ ሴ አላችሁ። ሴ፣ እዚህ ጋርስ ስ፣ ሶ። ይህስ ምንድን ነው? ይህን የሚያውቃለ? ሹ ነው አይደለ? ስለዚህ የመጀመሪያው ፊደል የሚሆነው ሸ ነው አይደለ? ሹ። ቀጥሎ ሺ፣ ከዛ ሻ፣ ቀጥሎ ምን ይሆናል? ሼ፣ ሾ። እዚህ ጋር ቀ፣ ቁ፣ ቂ። እስቲ የኛውን ሞክር ውስጥ ነው። ቃ፣ ቄ፣ ቅ፣ ቆ። ይህን የሚያውቅ በ አላችሁ አይደል? ስለዚህ ከበ በኋላ ቀላል ነው የሚሆነው አይደለ? ቡ፣ ቢ፣ ከዛ ባ። ይሄ ምንድነው? ቤ አይደለ? እስቲ በዚህ ሳይድ ምን ያህሉን አገኛችሁ? ጎበዞች። ካላገኛችሁ ከተሳሳታችሁ ደግሞ እየተማርን ስለሆነ ምንም ችግር የለም። እያጠፋችሁ እየደገማችሁ መጻፍ ነው። አሁን ደግሞ እዚህኛው ጋር እንሄዳለን። እዚህ ጋር ቨ ነው። ቀጥሎ ምንድነው የሚሆነው? ቡ፣ ከዛ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄ ቱ ነው። ስለዚህ ተ ነው መጀመሪያ የሚሆነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይሄኛውን ስም ይነግረኝ እስኪ። ይሄን ሞክሩ እስቲ። ቻ አላችሁ። ቹ፣ ቺ፣ ቻ። እዚህ ጋር ምንድነው የሚሆነው? ቼ፣
ይሄ ምንድነው? ቾ ደግሞ እንደዚህ እናደርግና እዚህ ጋር እንደዚህና እንደዚህ አድርገን እንጽፋለን። ይሄ ሀ ነው፣ ስም አለው። ከአሁኑ ጋር 1 2 3 ሀ ነው የጻፍነው። ሁሉም ስም አላቸው። ያለፈውን ቪዲዮ እየተመለሳችሁ ስታዩ ስማቸውን ታገኛላችሁ። ስለዚህ አሁን ይሄ ሁ ነው። ሀ ሂ ሀ ሄ ህ። እዚህ ጋር ደግሞ ሀና ህ የሚመሳሰል ይመስላል፣ ግን የሀ ቀጥ ያለ መስመር ነው። የህ ደግሞ እንደዚህ ወደዚህ እንደዚህ ቅልብስ ያለ ነው። ይሄ ደግሞ ነ ነው አይደለ? ነ ኑ ኒ። እስቲ ና ሞክሩ ከኔ ቀድማችሁ። ኔ ን ኖ ኘ። ይሄ ምንድነው? ኙ ኚ ኛ ኜ ኝ ኞ። ቶሎ ቶሎ ከሄድኩባቸው ቪዲዮውን አቁሙና ፖዝ አድርጉና ራሳችሁን ፈትሻችሁ ከዛ ደግሞ እኔ ከጻፍኩት ጋር ማስተያየት ትችላላችሁ። ይሄ አ ነው አይደለ? የአ አራተኛ ድምጽ ማለት ነው። አንደኛው አ ይሄ ነው። ሁለተኛው ኡ ነው። ሶስተኛው ኢ ነው። አራተኛው አ ኤ እ ኦ። ይቀጥላል። ማን የሚነግረኝ? ሞክሩ። ከ ኩ ኪ ካ ኬ አላችሁ። ክ ኮ። ይሄኛውስ? ይሄኛውን ድምጽ የሚያውቃለ? ኸ ነው። ድምጽ አለው እዚህ ጋር ያዝ የሚያደርግ ድምጽ አለው። ሁ ሂ ሃ ህ ሆ። እዚህ ጋር ደግሞ ወ ነው። ይሄ ው ዊ ዋ ዌ ው ዎ። ብዙ ጊዜ ውና ው ብዙ ሰዎችን ሲያሳሰታ ያለውና እቺ ው ነች። ው ከስር ነው መስመሯ፣ እንደዚህ ከስር ነው። ው ደግሞ እዚህ ወገቧ ላይ ነው ይሄኛው ምልክቱ። አማርኛ ፊደላችንን እንደዚህ ጨርሰናል። አሁን ደግሞ የቀረን ቀደም እንዳልኳችሁ አማርኛን ለመጀመሪያ ጊዜ ለሚያነቡና ለሚጽፉ የፊደሎቹ ድምጾች እንዳይከብዷቸው እነሱን ለማገዝ ደግሞ በዚህ ጋር የፊደሎቹን ድምጽ እንጽፋለን ማለት ነው። ይሄ ሀ ነው። ሀ ለመጻፍ ኤች እና ኢ ሀ ነው የሚሆነው። ለመጻፍም ኤል እና ኢ፣ ሀመሩ ሀ ለመጻፍም ኤች እና ኢ ነው የሚሆነው። ረ ነው። ይሄ ረ ለመጻፍ ደግሞ አር ኢ ረ ይሆናል። ኤስ ኢ ሰ ይሆናል። አሁንም ሌላ ሰ ይሆናል። ኤስ ኤች ኢ ሸ ይሆናል። እዚህ ጋር ደግሞ ቀ ነው። ቀ ለመጻፍ ኪው ነው። ኪው ኢ ቀ ይሆናል። በ ለመጻፍ ቢ ኢ። እዚህ ጋር ቨ ለመጻፍ ቪ እና ኢ አይደለ? ቪ ኢ ቨ ይሆናል። ቲ እና ኢ ተ ይሆናል። ሲ ኤች ኤንድ ኢ ቸ ይሆናል። ይሄኛውን ሀ ደግሞ ለመጻፍ አሁንም ሀ ተደጋጋሚ ሀ አለ። እኔ እዚህ ላይ መጽፈላችሁ ድምጹን እንድትለዩ ብቻ ነው እንጂ በአማርኛው ላይ የራሳቸው የሆነ ስም አላቸው። ስለዚህ አሁን ኘ ነው። ኘ ደግሞ ጂኤን ኢ ኘ ነው የሚሆነው። ይሄ ደግሞ አ ነው። አሁን ደግሞ አ ኤ ኢ አ ይሆናል። ከ ለመጻፍ ደግሞ ኬ ኢ ከ ነው የሚሆነው። የዚህ ድምጽ ኸ ነው። ስለዚህ የከ ድምጽ አለ እዚህ ላይ እና ኬ ኤች ኸ ይሰጠናል። ወ ደግሞ ደብሊው ኢ ወ ይሰጠናል ማለት ነው። እሺ ስለዚህ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ኢን እየጨመርን ማለት ነው። እዚህ ጋር ደግሞ ቨ ተ ቸ ሀ ነ ኘ አ ከ ኸ ወ ኢን እየጨመርን ድምጹን ያመጣልናል ማለት ነው። ሁን ደግሞ ለማድረግ ዩ ነው የምንጨምረው። ኤች ዩ ሁ ይሰጠናል። ይሄንን ዩን እያስገባን እነዚህ ሌተሮች ላይ ስለዚህ ኤል ዩ ሉ ነው የሚሆነው። ኤም ዩ ሙ፣ ኤስ ዩ ሱ፣ አር ዩ ሩ፣ ኤስ ዩ ሱ፣ ኤስ ኤች ዩ ሹ፣ ኪው ዩ ቁ ነው የሚሆነው። ቢ ዩ ቡ ነው የሚሆነው። እዚህ ጋርም እንደዛው ማለት ነው። ዩ ነው የምንጨምረው እዚህ ጋር። ስለዚህ ይሄን እንዳለ እዚህ ጋር ያሉትን እንዳለ ዩ እያስገባን ስንጠቀም ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣
ው የሚል ድምጽ ይሰጠናል ማለት ነው። ስለዚህ አሁን ሶስተኛው ደግሞ እዚህ ጋር ጽፈናል። ቪ እና አይ ስናደርግ ቪ ይሆናል። ቲ እና አይ ቲ ሲ ኤች ቺ እንደዚህ ያደረግን ሁሉም ላይ ቪ ቲ ቺ ሂ ኒ ኒ ኢ ኪ ሄ ዊ ለመጻፍ ከነዚህ ሌተሮች ላይ አይ ነው የምንጨምረው። እዚህ ጋርም እንደዛው ኤች አይ ሂ ይሰጠናል። ስለዚህ ኤል አይም ሊ ነው። እዚህ ጋር ያሉትን ሌተሮች ኤች ኤል ኤች ኤም ኤስ አር ኤስ ኤስ ኤች ኪው ቢ ከአይ ጋር ስናደርጋት ሂ የሶስተኛውን የአማርኛ ድምጽ ይሰጠናል ማለት ነው። እዚህ ጋር ደግሞ ስንመጣ ኤ ነው የምናደርገው። ኤች እና ኤ ሀ ይሰጠናል። ሀ የአማርኛ የአራተኛው ፊደል ድምጽ ነው ሀ። ስለዚህ አሁንም እንደገና ኤች ኤል ኤች ኤም ኤስ አር ኤስ ኤስ ኤች ኪው ቢ ላይ ኤ ስንጨምር የአራተኛውን ድምጾችን እናገኛለን ማለት ነው። ለምሳሌ ኤም ኤ ማ እንደዛ እያለን የአራተኛውን ድምጽ እናገኛለን ማለት ነው። ስለዚህ እዚህ ጋር ኤ እንጽፋለን። ቪ እና ኤ ቫ እያለን ቫ ታ ቻ ሀ ና ኛ አ ካ ሀ ዋ ብለን እነዚህን ከዛ ቫውል ጋር። እሺ አሁን ደግሞ ሄ ነው። ሄን ለማግኘት ኤች እና አይ ኤች አይ ኢ ሄ ነው የሚሆነው። ኤል አይ ኢ ሌ፣ ኤች አይ ኢ ሄ፣ ኤም አይ ኢ ሜ እያለ ሴ ሬ ሴ ሼ ቄ ቤ እያለ እንደዚህ ይቀጥላል ማለት ነው። እዛ ጋም እንደዛ አይ እና ኢ ቪ እና አይ ኢ ቬን ይሰጠናል። ስለዚህ ሁሉም ሌተር ላይ አይ ኢ ከጨመርን ቬቴ እነዛን የአምስተኛውን ፊደል ድምጾች እናገኛለን ማለት ነው። አሁን ደግሞ ስድስተኛውን ድምጽ ለማግኘት ህ ል ህ ም ስ ር ስ ሽ ቅ ብ እዚህ ጋር ተሳስቼ ነበር። ብ የስድስተኛውን ድምጽ ለማግኘት ራሳቸውን ሌተሮቹ ነው የምንጽፈው። ህ ከሆነ የምንፈልገው ኤች ነው የምንጽፈው፣ ራሱን ሌተሩ ነው የምንጽፈው። ስለዚህ ባዶ ነው የምተውላችሁ። ወይም ደግሞ እንደዚህ መጻፍ እንችላለን ከጎኑ ኤች ኤል ኤች ኤም ኤስ አር ኤስ ኤስ ኤች ኪው ኤንድ ቢ። ስለዚህ በራሳቸው ሌተር የስድስተኛውን ድምጽ እናገኛለን ማለት ነው። ህ ል ህ ም ስ ር ስ ሽ ቅ ብ። በዛ ጋም እንደዛው እዚህ ጋር ልጻፍላችሁ ለማስታወስ እንዲያግዛችሁ። ቪ ቲ በትንንሹ እንጽፍላችሁ ሲ ኤች። እዚህ ጋር ደግሞ ኬ ኤች ነው ህ የሚለውን ድምጽ ለማምጣት ማለት ነው። እዚህ ጋር ደግሞ ደብሊው ነው። ያው ለመለየት እንዲመቻችሁ ብዬ ነው። ሰባተኛውና የመጨረሻው ፊደላችን ድምጽ ደግሞ ሆ ነው። ኦ ነው የምንጽፈው። እዚህ ጋር ኦ ነው የምንጨምረው። ኤች ኦ ሆ ይሆናል። ኤል ኦ ሎ፣ ኤች ኦ ሆ፣ ኤም ኦ ሞ፣ ኤስ ኦ ሶ፣ አር ኦ ሮ፣ ኤስ ኦ ሶ፣ ኤስ ኤች ኦ ሾ፣ ኪው ኦ ቆ፣ ቢ ኦ ቦ ይሆናል። እዛ ጋም እንደዛው ማለት ነው። ቦ በሁሉም ሌተር ላይ የምንጨምረው አምስቱን ቫውሎች ነው። ኢ ዩ አይ ኤ አይ ኢ ኦ። ይሄው እንግዲህ ጨርሰናል። ራሳችሁን መቼስ ምን ያህል እንደፈተናችሁ አላውቅም፣ ምን ያህሉ እንደተሳሳታችሁ፣ ምን ያህሉ እንዳወቃችሁ ግን ችግር የለውም። እናንተ የሚያስፈልገው እርሳስና ደብተር ይዛችሁ እያጠፋችሁ እየጻፋችሁ መለማመድ ነው። ስለዚህ ዛሬው ትምህርታችን ይሄንን ይመስል ነበር። ቪዲዮዎቹን አይታችሁ ከወደዳችኋቸው ካገዟችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ካደረጋችሁ በኋላ የደወሏ ምልክት ተጫኑ። ምክንያቱም ቪዲዮ በለቀቁኝ ቁጥር የመጀመሪያ ማስታወቂያ ይደርሳችኋል። አብራችሁ ስለነበራችሁ እስካሁን አብራችሁ ስለተማራችሁ እጅግ በጣም አመሰግናለሁ። አብራችሁ የነበርኩት አበባ ኃይሌ ነኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።